لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እኔ ስሜ ሀጂ መሐመድ ዑስማን እባላለሁኝ ለዚህ ለቦታው ለጌታው ሙጃሂዱ እኔ ስድስተኛ ልጅ ነኝ እና ያው አባቴም ለዚህ ለቦታው ተተኪ ነበሩ የሰውም አባት እንደዚሁ ነበሩ እንደዚህ ያለ እኔ ጋር ደርሷል አሁን አልহামዱሊላህ ረቢል ዓለሚን እና ይሄ ቦታው ታሪክ ጌታው ሙጃሂዱ የሚባሉት ስማቸው መሐመድ ሻፊ ነው በ1736 ወረባቦ ዱሬ በሚባለው ቦታ ሐይቅ አካባቢ ነው ከአባታቸው ካስቃሪ መሐመድ ከእናታቸው ከእሜት ኢና ዑመር ተሚባሉት ኢና ዑመር ማለት ያባገትየ መርሳ ያባገትየ ልጅ ናቸው እና ተነሱ ዛወረባቦ ተወለዱ በተወለዱ ከህፃንነታቸው ጀምረው ይሄ ያላህ እንትን የተለየ ስጦታ ነው የሰው እና በልጅነታቸው ጀምሮ ህፃኑም ትንሹም ትልቁም ይከባቸው ነበር ያዳምጣቸው ነበር እና ዲዕዋ ያደርጉ ነበር ሰዎችን እንዲስማሙ እንዲዋደዱ እንዲፋቀሩ ከልጅነት ጀምረው ገና ህፃን ሆነው እና በዛ ሁኔታ ያያሉ በተወለዱ በ20 አመታቸው ወደ መካ ሐጅ ሄዱ እዛም ከሄዱ በኋላ በመንገድ ላይም ብዙ እንትን ያው ሰው በዚክር ላይ ያሉ ሰው ነውት እና ገንዘብ ምናምን የሚባል ነገር አያውቁም ዛሂር ናቸው ዛሂድ ብሎ ማለት ምንም ከገንዘብም ከዱንያ እንትን ውጭ ሆነ ማለት ነው እናዛ ምጽዋ በሚደርሱ ሰዓት በጀልባ ነበር ያን ጊዜ ወደ መካ የሚሄደው ሰው ማለት ነው እና ገንዘብ አንጡ ብለው ሲሏቸው ገንዘብ በእጃቸው ላይ የለም ገንዘብ የሚባል ነገር አያውቁም እና ገንዘብ ታላመጣሁ ይዘነዋን ሄድም አሏቸው ከዛ ይሄ መስገጃ ጨርቃቸው ሙሶላቸው ማለት ነው ሙሶላ ምንለው እቺ ምንጣፍ ናት መስገጃ ያችን ባህሩ ላይ ጥለው ዱዓ አደረጉ ያችን መርከብ አረገለውት አላህ እንደ ሰፊና ማለት ነው በዛይ ሰፊና 20 ሰዎች 20 ሙሪዶች ነው ይዘው ይሄዱት ተዝግ ያ እነዛን 20 ሙሪዶች ይዘው መካ ሐጅ አደረጉ ዱዓ አደረጉ የሐጁን ስራ አጠናቀው መዲና ሄዱ መዲና ነብዩ ጋር አለይሂ ሰላቱ ወሰላሙ አለይሂ መዲና ደርሰው እዛም ደግሞ እንደዚሁ ዘበኛውን ልግባ ቢሉት ገንዘብ አምጡ አላቸው አሁንም የለም ገንዘብ አያውቁም እና ዝም አሉት ዝም ሲሉት ወግድ ብሎት ሄደ ሲሄድ ጧት ሲመጣ ውስጥ ቆመው አገኛቸው እዛ መዲና እንደዚህ ነብዩ ዶሪህ ውስጥ ማለት ነው ወቁባው አጠገብ ቆመው አገኛቸው አሁንም ከፈተና ውጣለና አስወጥቶ ተዲ 3 ቀን በተከታታይ እንደዛ ታደረገ በኋላ አይ ምን አይነት ፍጡር ነው ፈራና ለራሱ ትቶ ተዲ እዛ ነብዩ ጋር 6 ወር ባንድ እግራቸው ቆመው ለሶላት ብቻ ነው ቁጭ የሚሉት እና ሶላት የሚሰግዱት ነብዩን እየተከተሉ ነው እንግዲህ ያ ሌላ ሁኔታ ነው እና ከዛ በኋላ ከ6 ወር በኋላ አፈር ዘግነው ተመዲና ማለት ነው ያንን አፈር እየመዘኑ ይዘው መጡ ይሄም ራሱ አንዲ ከባድ ታሪክ አለው እና እዚህ ኢትዮጵያ ላይ መዲና ጋር መዲና አፈር ጋር እኩል የሚሆነው የቱ ነው ብለው እየመዘኑ መጡና እዚህ ንጉስ ሲደርሱ ይሄ እኩል ሆነ ሚዛኑ ማለት ነው ከዛ ቦታችን እዚህ ነው ብሎ እዚህ መቃብራቸው አለበት ላይ አፈሩን አፈሰሱት እና ይሄና መዲና አንዲ ነው ይሄም የሆነበት ደግሞ ሚስጥሩ በነብዩ ኑህ ጊዜ አላህ ይሄን መሬትንና እንትንን በውሃ አጥፍቶት ነበር በነብዩ ኑህ ጊዜ በዛን ሰዓት ይሄ የመዲና መሬት ተከፍሎ ወደዚህ መጥቷል
መጥቶ እዚህ ላይ ነው ያረፈው። አንዱ ምስጢሩ ያ ነው። እና ያሁን ቢመረመርም በዚህ በዘመናዊ በሳይንሳዊ እንትን ቢመረመር አፈሩ አንድ አይነት ነው የሚሆነው። እና ይሄንን ከሰሩ በኋላ እዚህ የነብዩ መሐመድን ልደት መወለዳቸውን ምክንያት በማድረግ እዚህ ቦታ ላይ ሴቱም ወንዱም ተሰብስቦ ለራሱም ዱዓ እንዲያረግበት፣ ለዱንያውም ዱዓ እንዲያረግበት፣ ለአኺራውም ወደፊት ዱዓ እንዲያደርግበት፣ ለመንግስትም ዱዓ እንዲያደርግበት ይህንን መስርቻለሁ ብለው መሰረቱ። በነቢ ፍቃድ ኢትዮጵያ ላይ ለመጀመሪያ ጊዜ መውሊድን የጀመሩት እሷቸው ናቸው፣ በዛን ሰዓት ማለት ነው። እና እንግዲህ ከዛ ያው ህዝብን እያስማሙ እያዋደዱ ኢትዮጵያ ደግሞ ያን ጊዜ በመሳፍንቶች ተከፋፍላ ነበር የምትገዛው። እና አንድ ኢትዮጵያ ትሁን የሚለውን ነገር በፊት የጀመሩት እሳቸው ናቸው። ማሰባሰብ ይዘው ነበረ ወዲያ እንዲሆን ማለት ነው። የመሳፍንቶቹን እያስታረቁ እያስማሙ አንድ ሆኑ እያሉ አንድ እያደረጉ ሲመጡ በኋላ ያው እንግዲህ የአኺራ እንትን ነው ጉዳይ ነው። ሞት አይቀርም፣ ለማንም አይቀርም። ታላህ በስተቀር የማይሞት የለም። ነቢም ሞተዋል። እሳቸውም በ1798 ከዚህ ዓለም ተለዩ እና እዚህ ተቀበሩ። በዛን ሰዓት ጌታው ሰይዲ የሚባሉ የጓጉሮች ልጅ ነበሩ። እሷ ያሳደጓቸው ጌታው ሰይዲ ማለት እንደ ልጃቸው ናቸው። እሱ ናቸው ያሳደጓቸው። እሱ አሳድገዋቸው እሜቴ አንሽዋ የሚባሉት ልጅውን ሰጥተዋቸው እሱን ይዘው ራያ ሂድና እዛ ያለውን ትምህርት አስተምር ብለዋቸው ራያ ሄደው አና የሚባል ቦታ ላይ ተቀምጠው ጌታው ሰይዲ ብዙ አመት ሲያስተምሩ ኖረው ሊሞቱ ሲሉ ደሞኙ ጌታው ሰይዲ የመሞቻ ጊዜውን አላህ አሳውቆት ጀማሉል አኒ የሚባሉትን ደረሳውን አስተምረው ትልቅ ደረጃ ያደረሱትን ጀማሉል አንይን እዛ ኑረው ጌታው ሰይዲ መተው እዚህ ተመጡ በኋላ ፈቂህ ኑር የሚባሉት የጌቶቹ የሙጃሂዱ ልጅ ነበሩ። እሱ ጋር አብረው 2 አመት እዚህ ንጉስ ተቀምጠው እዚህ ሞቱ። አሁን እዚህ ሰው ጋር ነው እንትናቸው መቃብራቸው ያለው። እና ያም ፈቂህ ኑርም ተዛ በኋላ ተተክተው ፈቂህ ኑርም እንግዲህ በቂራአት ብዙ ጊዜ በእስላም ትምህርት በማስተማር ላይ አንደኛ ደረጃ የሚባለውን ፈቂህ ኑር ናቸው። ደረሶቻቸው በዛን ሰዓት በዚህ በእስልምና ትምህርት ላይ ወደ 5000 አካባቢ ነበሩ ይባላል። እና ጃማ ከታሪ የሚባል ቦታ 33 አመት ቂራአት አቅርተዋል ፈቂህ ኑር። ከዛም እዚህም ቦታ ብዙ አቅርተዋል። ከዛ ሰውም ደግሞ እንደዚሁ እንደው ትንሽ ተሰሯቸው እንትኖች ውስጥ የ7 አመት የ4 አመት ልቋስ የሚባለው ራብ ጊዜ አስቀድሞ ያ ችግር ከመምጣቱ በፊት ህዝቡን ተሰብሰቡ አሉና ዱዓ እናድርጋሉ። ዱዓ ያደረጉ ይያሉ 3 ቀን ዱዓ ታደረጉ በኋላ ሰው ተነጋገረና ያንን የእሳቸውን ስነ ስርዓት አበላሸባቸው። አባታችን ያስያዙንን የዱዓ ስነ ስርዓት አበላሻችሁብኝ፣ እንትን አላህ የ7 አመት ራብ አዞብን ነበረ። የ3ቱን አመት አንስተን የ4ቱ አመት ሲቀረን አበላሻችሁት፣ እንግዲህ ተውታሉ። ያ ያሉት ነገር መጣ። የ7 አመት ልቋስ የሚባለው ኃይለኛ ችግር ነው። እና በዛን ሰዓት መጨረሻ ላይ 4ኛው አመት ላይ ፍጥረት አለቀ፣ የሚበላው ጠፋ፣ እህል የሚባል ነገር ዘሩ ጠፋ ሲሏቸው ትንሽ ገብስ ካለበት ቦታ አንጧሉ። አዴም የጌብ የሚባሉ ነበሩ በዛን ሰዓት የዚህ ሀገር እንትን አስተዳዳሪ ማለት ነው። እሱ ጋር 1 ኩንታል ገብስ ተገይቶ መጣ። ያንን 1 ኩንታል ገብስ በዝክታች ነው መሬቱ እዛ ቦታ ላይ ዝሩ አሉ።
በአላህ ፍቃድ አላህ ያበረክትልናል አሉ። ያ ገብስ ሲዘራ ወዲያው በቀለ፣ ወዲያው ታጨደ፣ ወዲያው ተወቃ። በአንድ ቀን ማለት ነው። በአንድ ቀን ለዛ አገር ላልብኮ ለሚባለው አገር ራት እንዲሆን ደርሶ አደረ እና አንዱ እንትን የልጃቸው ይሄ ነው።